ኢራን ልትሰራው ተቃርባለች ተብሎ የተጠረጠረችበት የኒውክሌር ቦምብ የሚያወድመው ተቋማትን ብቻ አይደለም። ይሄ እስካሁን 9 ሀገራት የታጠቁት አስፈሪ ፈንጅ በመቶ ሚሊዮን የሚቆጠር ሕዝብ ያለባቸው ሀገራትን እንደሚያጠፋ ይነገራል። አሜሪካ፣ ህንድና ቻይናን የመሳሰሉ ብዙ ሕዝብ ያለባቸው ሀገራት ጭምር ይህ መሳሪያ ኃላፊነት በጎደለው አካል እጅ ከገባ የመጥፋት ስጋት ሊደርስባቸው ይችላል። አሁን አሜሪካና እስራኤል አብረው ኢራን ላይ የዘመቱበት የኒውክሌር ቦምብ እስካሁን ስላልተሰራ አሁን ቲራን ሰርታ እንዳታሳካው አይደለም ጥምር ዘመቻው። 12,000 የኒውክሌር ተሸካሚ መሳሪያ በዓለም ላይ ከዚህ ቀደም ገንብተው የታጠቁ ሀገራት አሉ። የኒውክሌር መሳሪያ ግንባታ አጠናቀው ካከማቹ ሀገራት መካከል ታዲያ ሰሞኑን የሚሳይልና የድሮን አፍንጫዎች ሁሉ የተደገኑባት ኢራን ከነዚህ ኒውክሌር ካላቸው 9 ሀገራት ውስጥ ስሟ የለም። መሳሪያውን እስካሁን አላመረተችውም። ወደ ግንባታው የስኬት መሰላል እንደተቃረበች ግን ይታመናል። ድፍን 9 የዓለማችን ሀገራት ግንባታውን ጨርሰው ምን ያህል የኒውክሌር ቦምብ ክምችት እንዳላቸው በመቶኛ ስሌት በተቀመጠበት ሁኔታ ገና ወደፊት ሊኖራት ይችላል ተብሎ ኢራን ላይ ስለምን ዱላው በረታባት? ዋሽንግተንና ሞስኮ እስከ 90 በመቶ የሚሆነውን የዓለም የኒውክሌር ክምችት በመቶኛ ከኛ ነው ብለው በአደባባይ በሚናገሩበት ዓለም ቻይናና ፈረንሳይም በየፊናቸው ይህንኑ አውዳሚ ሰርተው ለክፉ ቀን እንዳስቀመጡ በተረጋገጠበት ምድር ሁለቱ የካሽሚር ግዛት ባላንጣዎች ህንድና ፓኪስታንም ይህንኑ አገር አጥፊ ፈንጅ እንደታጠቁት የሰሜን ኮሪያው ጎረምሳ ኪም ጆንጎንም ስለፎከሩ ብቻ ሳይሆን በጥብቅ መረጃ እውነትም ፒዮንግያንግ መሳሪያው እንዳላት ተረጋግጦ እነ ናታንያሁም እንደ ኪም ጆንጎን ሳይፎክሩ ግን ዓለም እስራኤልም ይሄ ነገር አላት ብሎ 100% በደመደመበት ሁኔታ ኢራን በምን አበሳዋ ነው ለአንቺ ሲሆን አይሆንም የተባለችው? ያውም ገና ወደፊት ልትደርስበት ይችላል በሚል ለሌሎች ሀገራት ፈቅዶ ለኢራን ሲሆን አሳሪ ህግ ያወጀው ዓለም አቀፉ ተቋም ግን ነገሩ ፍርደ ጎምድልነት እንደሌለበት ለማሳየት የሚያቀርበው ምክንያት አለ። ምክንያቱ ምንድን ነው? በዚህ ክፍል የዓለም የመረጃ መረቦችን ቀላውጠን ታማኒነት ያላቸው የመረጃ ቋቶችን በርብረን ስለምን ኢራን ብቻ ገና ሳትይዘው ኒውክሌር ባንቻ አያምርም እንደተባለች ሁሉንም ሳናንዛዛ እንነግራቸዋለን። እርግጥ 9 የዓለም ሀገራትስ ተፈቅዶላቸው ነው ይህንን ሀገር አጥፊ የኒውክሌር አረር ተሸካሚ ፈንጅ ገንብተው የታጠቁት ወይስ ሌላ ምክንያት አለ? ይህንንም እንነግራችኋለን። አብራችሁን ቆዩ። አሁን ኢራን ሆይ የኒውክሌር መሳሪያ መገንባት አትችይም ብላ የሚሳኤል ናዳ በቴህራን ላይ የምታወርደው አሜሪካ ራሷ መሳሪያው አላት። ያውም የእሷና የሩሲያ ድርሻ ብቻውን እስከ 90 በመቶ ይይዛል። ከ60 ዓመታት በፊት አሜሪካም ሩሲያ፣ ቻይና፣ እንግሊዝና ፈረንሳይ ሀገርና ሕዝብን ስለሚያወድመው ኒውክሌር መሳሪያ በመሳሪያው አገር አጥፊነትና ሳይሰራ ቢቀር በሚለው ሐሳብ አልተከራከሩም። ያላንዳች ሙግት ተስማሙ። የቸገራቸው ይህንን ከጥቅሙ ጉዳቱ በብዙ እጅ የሚበልጥ መሳሪያ የያዙት ራሳቸው በወቅቱ የተሰባሰቡት 5ቱ ሀገራት መሆናቸው ነው። ለራስ ሲቆርሱ አያሳንሱ ሆኖባቸው ነገሩ እኛማ አንዴ ሰርተነዋል እኮ ሲሉ ተነጋገሩ። እኛ አንድ ጊዜ ስለሰራ ነው ግዴለም ተጠንቅቀን ስለምንይዘውም እንደያዝነውን ቀጥል በሚለው ሐሳብ ቶሎ ተግባቡ። ዳኛውም ተከሳሹም ተመሳሳይ የሆነበት ይህንን ችሎት የ1968ቱ ዓለም አቀፍ ሕግ ሲሉ ጠሩት። የኒውክሌር መሳሪያ ጥምረት ክልከላ ወይም ቅነሳ ብለው ስም አወጡለት። የኒውክሌር መሳሪያ የማምረት ቅነሳ የሚል ሐረግ የተጨመረበት 5ቱ ዳኛም ፍርድ ተቀባይም ሀገራት እነሱ አውዳሚ ያሉትን መሳሪያ ሰርተው ስለጨረሱ ባናጠፈውም ባይሆን እንቀንስ ማምረታችን በሚል ፍትሐዊ ለመምሰል አስበው ይመስላል። የሚገርመው ይህንን የ5ቱ ሀገራት ህጋችን ነው ብለው እስካሁን 190 ሀገራት የስምምነቱ አካል ወይም ተገዥ ሆነዋል። በሶስት መስመር የሰፈረው የኒውክሌር መሳሪያ ማምረት ክልከላ ወይም ቅነሳ ህግ በአጭሩ እንዲህ የሚል ነው። እኛ አሜሪካ፣ ሩሲያ፣ ቻይና፣ እንግሊዝና ፈረንሳይ ይህን የኒውክሌር መሳሪያ የሚሉት ነገር ቀድመን አምርተንና ታጥቀነው ተገኘን እንጂ ነገሩስ ለዓለም ሰላም የሚበጅ አይደለም። ግን ምን ይደረግ ያለን አንድ ያለንና ምንም ማድረግ ስለማንችል ባይሆን እንቀንስ ይሆናል እንጂ እኛ ባለመሳሪያዎቹ ሀገራቶች ነን። ቀሪዎቹ ገና ይህን አጥፊ መሳሪያ ለያዛችሁ ሀገራት ግን ከዚህ በኋላ ማምረት አይቻላችሁ። እኛ ቀድመን አምርተን የታጠቅነው እንቀንሰው ይሆን እያልን ባለንበት ወቅት ሌላ ሀገራት እንዲያመርቱ አይፈቀድላቸውም።
ማምረቱ ግዴታ ቢሆን እንኳ ለሰላማዊ የኮረንቲ ማመንጨትና ለመሳሰሉ ዓላማ ብቻ ሆኗል አሉ አምስቱ ሀገራት። 188ቱ ሌሎቹ ሀገራት አሜን ብለው በጊዜ ሂደት በስምምነቱ ፈረሙ። ይህንን ስምምነት 4 ሀገራት ጣሱት። ሕጉን ተላልፈው የኒውክሌር መሳሪያ ባለቤትም ሆኑ። ምንም እንኳ ክምችታቸው እንደ አሜሪካና ሩሲያ ባይበዛም ጥቂትም ቢሆን ይዘው እኛም ወጉ ደርሶናል ለማለት በቁ። ሰሜን ኮሪያም፣ ህንድ፣ ፓኪስታንና እስራኤል። ኢራን ግን እስካሁን በነገሩ የለችበትም። ከነዚህ ዘግይተው የኒውክሌር መሳሪያ ካመረቱ 4ቱ ሀገራት ዝርዝርም አሁን የመከራ ቀስት ከየአቅጣጫው የሚወረወርባት የስጋት ደመና ያንዣበበባት ኢራን አርፍደው ኒውክሌር ከሰሩ ሀገራት መካከልም የለችበትም። ታዲያ መሳሪያውን አምርተውና በግምጃ ቤታቸው ቆልፈው የተቀመጡት እነ ሰሜን ኮሪያ እኛለን የሚገጥመን ተቸገርን እንጂ እያሉ የሌላትን ኢራን አሜሪካና እስራኤል ምን አስመኝቷቸው ነው ቴህራንን ልንደቁሳት ተነሳን ብለው ጦርነቱን ያፋፋሙት? በመጽሐፍ ቀደም ብሎ የሰፈረው በበይነመረብ መረጃ ማህደሮች ከተቀመጠው የኢራን የኒውክሌር ማምረት ክልከላና የሰሞኑ ዘመቻ ምክንያቶች አንዱ ሀገሪቱ ከእስራኤል ጋር ዓይንና ናጫ የሆነ የጠላትነት ግንኙነት ውስጥ ስላሉ ነው ይላል። እርግጥ የኢራን ባለስልጣናት እስራኤል ከምድረ ገጽ መጥፋት ያለባት የስርዓት አልበኞች ምድር ናት እስከ ማለት የዘለቀ ጥላቻቸውን ለዓለም ሲናገሩ ነው የኖሩት። ፕረስ ቲቪን የመሳሰሉ የኢራን ብሔራዊም ዓለም አቀፋዊም ቴሌቪዥን ጣቢያዎችም እስራኤል ይሏት ሀገር የት እናውቃታለን እያሉ ከካርታ ላይ ሆን ብለው ሳያሳዩት ጭምር ያልፋሉ ወይም ከካርታው ላይ ይፍቋታል። እስራኤል ደግሞ ኢራን ለሀገሬ ስጋት መሆኗን ደጋግማ ነግራኛለች። ምኞቷ ተሳክቶ የኒውክሌር ቦምብ ከሰራች እንደምታጠፋን አረጋግጠናል። ከዚህ ሁሉ በፊት ግን ቀድመን ራሳችን ለመከላከል ብንዘምት የሚያግደን ችሎት ሊኖር አይችልም ትላለች። ብላም አልቀረችም። ይኸው ከአሜሪካ ጋር ሆና ዘመቻውን ተያይዘዋለች። እስራኤል ከካርታ መጥፋት አለባት የምትለው ኢራን በውኑ የማጥፊያውን ኒውክሌር ስትሰራ ዝም ብለን ከጠበቅናት ጠላት ቤቱን ሊያቃጥል ነዳጅ ሲያርከፈክፍ እያየ ጉዱሌው ብሎ ዝም የሚል ሰው አለው የነበር ያለው የቤንያሚን ናታንያሁ የቀድሞ አማካሪ በአንድ ወቅት ከዲደብሊው የኮንፍሊክት ዞን ዘጋቢ ቲም ሰባስቲያን ጋር ሲያወራም፣ ሁለተኛው ኢራን ሆይ አንቺ ኒውክሌር ስታመርችስ ዝም አልልሽም ብላ እስራኤል የተነሳችበት ምክንያት የአሜሪካ ምክንያት ነው። ኢራን ነፍስ አጥፊ ሰው በላ አሸባሪዎችን ትደግፋለች የሚል በሊባኖስ ለሚንቀሳቀሰው በአሜሪካና እስራኤል አጠራር ለአሸባሪው ስብስብ ሂዝቦላህ መሳሪያና ቀለብ እየሰፈረች ኢራን ስታፋፋው ኑራለች። በዋሽንግተንና ቴልአቪቭ አጠራር በጋዛ ምድር የሚገኘውን ሌላኛውን የሽብር ቁንጮ ሐማስ ኢራን ዘንድሮም እንዳምናው አዝላው ሹሩሩ ከማለት በስተቀር ተይ ቢሏት የምትሰማ አልሆነችም። እናም ናታንያሁና ትራምፕን እጅ ለእጅ አያይዞ ለጥምር ዘመቻ ያስነሳው ሁለተኛው ምክንያት ሽብርተኞች በኢራን አንቀልባ እየታዘሉ እያደጉ በመሆኑና ኒውክለሩን ተሳክቶላት ከያዘች ደግሞ ከጥፋት የማትመለስ ኃላፊነት የጎደላት ነውረኛ ሀገር ስለሆነች ነው። ሶስተኛው የሰሞኑ የኢራን እስራኤል አሜሪካ ቁርቁስ ምክንያት የትራምፕ አስተዳደር በኢራን የተነሳ ሳውዲ አረቢያም ዩናይትድ አረብ ኤሚሬትና እስራኤልን ከመሳሰሉ ወዳጅ ሀገራት ጋር እንደ ልቤ መስራት አልቻልኩም የሚል ነው። በሊባኖስ፣ በሶሪያ፣ በኢራቅና በየመን ላለውና ወደፊትም ለሚኖረው ቀውስ ግጭትን በእርሾ እያቦኩ ጦርነት የሚጋግሩት የኢራን ወንበዴና አረመኔው አያቶላህ አሊ ካሜኒ ነበሩ ብለዋል ፕሬዝዳንት ትራምፕ በኢራን ቁጥር 1 ከፍተኛ የስልጣን ቦታ ላይ የነበሩት መንፈሳዊውም ዓለማዊውም መሪ ከተገደሉ በኋላ ኢራንን የሚሳኤል ዶፍ የድሮን ቦምብ ውሽንፍር ቀላቅሎ ሰማዩን ዝናብ ያዘለ የሐምሌ ደመና ጭስ ያደረገውን ሰሞነኛ ጦርነት የወለደው ሌላው የአሜሪካና የእስራኤል ሰበብ የኒውክሌር ቦምብ ማምረት ቅነሳ ሶስተኛው አንቀጻችን ተጣሰብን የሚል ነው። እርግጥ ይሄኛው ምክንያት ሳታማኝ ብላይ ነው ይላሉ በኢራን ላይ የተያዘው ዘመቻን አጥብቀው የሚኮንኑ ተንታኞች። ሰሜን ኮሪያ ኒውክሌር ገንብታ ስትታጠቅ ያልተጣሰ ህግ፣ ፓኪስታንና ህንድ አምርተው ሲያከማቹት ያልተጣሰ ህግ፣ ራሷ እስራኤል ህጉ ከወጣ በኋላ ኒውክሌር አምርታ እንደ ሰሜን ኮሪያ ሳትፎክር ስታከማች ያልተጣሰ ህግ፣ በኢራን ሲሆን ብቻ የሚፈርሰው ህግ ምን የሚሉት ነው የሚል ነው የመሟገቻው ሀሳብ። እርግጥ አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይና እንግሊዝ ከዚህ በኋላ ከኛ ውጭ የኒውክሌር መሳሪያ ይዞ የተገኘ ወዮለት ካሉ በኋላ ነው እስራኤልና ሰሜን ኮሪያን ጨምሮ 5 ሀገራት ህግ ጥሰው ህግ ከተባለ ኒውክሌር የታጠቁት። በአሜሪካና እስራኤል ኢራን የተከለከለችው ኃላፊነት በማይሰማቸው ወይም ጭራቅ በሆኑ መሪዎች ሀገሪቱ ስለወደቀችና ነፍሰ በላና አረመኔ የሆኑ ሽብርተኞችን ስለምትረዳ ነው።
በእርግጥ በመጀመሪያ ኢራን የኒውክሌር ማምረቻ ቅነሳን አከብራለሁ ብላ ፈርማ አባልም ሆና ነበር። ቆይታ ግን ህጉ የፍርደ ገምድሎች መጫወቻ ነው ብላ ለቃ ወጥታለች። ኢራን ከጠላቶች የተቃጣብኝን የጦር ፍላጻ እየመከትኩት ነው ትላለች። በተገደሉት አያቶላ ካሜኒ ምትክ ሌላ መንፈሳዊ መሪም ሰይማለች። እስራኤልና አሜሪካም ጥቃታቸውን ቀጥለዋል። የተወደዳችሁ የመቅረዝ ሚዲያ ታዳሚያን ለዛሬ ያዘጋጀነው ትንታኔ ዜና አብቅቷል። ሌሎች ወቅታዊ ጉዳዮችን ስናቀርብ መረጃው ይደርሳችሁ ዘንድ መቅረዝ ሚዲያን ላይክ፣ ሰብስክራይብ እና ሸር በማድረግ ይተባበሩ። ጤና ይስጥልኝ።